ሰላም ቤተሰብ እንዴት ናችሁ? ዛሬ በጣም ቤስት የሆነ ሌሰን ይዤላችሁ መጥቻለሁ። አብዛኛው ጊዜ የምንሰራቸው ካመን ሚስቴክስ አሉ። እነዚህ ሚስቴክስ ዛሬ ለመጨረሻ ጊዜ እናስወግዳቸዋለን ማለት ነው። ዛሬ የምናየው ክላስ ሁሌ የምናደርገው ነገር ያደረግነው ነገርና ለቀጣይ የምናደርገው ነገር ነው ማለት ነው። which means present, past and future። present tense መቼ ነው የምትጠቀሙት? አብዛኛው ጊዜ ቀን በቀን የምታደርጉት ነገር ስታወሩ your daily routine ወይ ደግሞ daily activity የሚሉት በሌላ አባባል ደግሞ life style ማለት ነው። present simple tense ለምሳሌ የመጀመሪያ ምን ይላል? I wake up ከሆነ ምን ማለት ነው? እነቃለሁ ማለት ነው። I wake up ከእንቅልፍ። ለምሳሌ አብዛኛው ጊዜ ስንት ሰዓት ነው የምትነቃው ለማለት ምን ትላላችሁ? what time do you usually wake up እንላለን። አብዛኛው ጊዜ የምነቃው 1 ሰዓት ነው ለማለት ምን ልትሉ ነው? I usually wake up at 1። ስለዚህ wake up ሆነ መንቃት። በነገራችን ላይ there is a slight difference between wake up and get up። wake up የምንል ከሆነ arose from sleep፣ get up ሆነ get out of bed። ስለዚህ የሆነ ሰው what time do you wake up ካላችሁና what time do you get up ካላችሁ ልዩነት አላቸው ማለት ነው። what time do you wake up ከሆነ ስንት ሰዓት ነው የምትነቃው? what time do you get up ካለ ግን ስንት ሰዓት ነው የምትነሳው ከአልጋ ማለት ነው። ስለዚህ I wake up የምትሉ ከሆነ እነቃለሁ ማለት ነው። I wake up at 1፣ I wake up at 3 or you can say I wake up in the morning ማለት ትችላላችሁ። ግን past ከሆነ ያለፈ ከሆነ ግን I wake up እንዳትሉ ነቃው ለማለት I woke up። okay I woke up ማለት ነቅቻለሁ ለማለት I woke up at 2፣ I woke up at 3 ማለት ይችላላችሁ። so ጥያቄ እናድርገው። ስንት ሰዓት ላይ ነቃው ለማለት ምን እንላለን? what time did you wake up? መልሳችሁ ምንድነው? I woke up ብላችሁ የነቃችሁበት ሰዓት መጥቀስ። በጣም ቀላል። እዚህ ጋር ደግሞ ፊቸር ስንል ለቀጣይ የምናደርገው ነገር ነው ፊቸር። ስለዚህ ፊቸር የምናወራ ከሆነ ምን እንላለን? will እናስገባለን አብዛኛው ጊዜ። so you can say I will wake up። okay I will wake up ማለት ልነቃ ነው ማለት ነው። ሁለተኛ I take by the way take መጀመሪያ እንየው። ቴክ ማለት ምን ማለት ነው? ቴክ አብዛኛው ጊዜ ሁለት ትርጉም አሉት። አንደኛው መያዝ፣ ሁለተኛ መውሰድ። ለምሳሌ ሻወር ወስዳለሁ ለማለት ምን እንላለን? I take bath። I usually take bath። I always take a bath ማለት ይችላላችሁ። መውሰድ። ሁለተኛ ደግሞ መያዝ። ለምሳሌ ስራ ቦታ በምንድን ነው የምትሄደው ለማለት ምን እንላለን? how do you go to work or how do you go work ማለት እንችላለን። I take taxi to work የሚል ከሆነ ታክሲ ነው የሚይዘው ማለት ነው፣ ወይ ደግሞ በታክሲ ነው የሚሄደው ለማለት I take taxi to work። ስለዚህ ቴክ መውሰድ ነው፣ መያዝም ነው። ሻወር ሁሌ ወስዳለሁ ለማለት I always take a bath። ስለዚህ ሻወር ወስጃለሁ ከሆነስ ምን እንላለን? ቴክ የነበረው ምን እናደርጋለን? ቱክ። ፓስት ቴንስ ምንድን ነው? ቱክ። ወስጃለሁ። ለምሳሌ እረፍት ወስጃለሁ ለማለት ምን ትላላችሁ? I took nap፣ I took a bath፣ I took medicine ማለት ትችላላችሁ። መውሰድና መያዝ። ወስዳለሁ ከሆነ ስለቀጣይ የምናወራ ከሆነ future simple tense። so you can say I will take a bath tonight ማለት ትችላላችሁ። ስለዚህ ወስዳለሁ ከሆነ I take፣ ወስጃለሁ ከሆነ I took፣ ልወስድ ነው ከሆነ ግን I will take። I go ማለት እኔ እሄዳለሁ ማለት ነው አይደል? በጣም ቀላል፣ አብዛኛዎቻችን የምናውቀው ቃል ነው። I go to school or I go to work ማለት ይችላላችሁ። ሄጃለሁ ከሆነ ግን go እንዳትሏት ማለት ነው። ስለዚህ ፓስት ቴንሱ ምንድነው? went። ለምሳሌ ቤተክርስቲያን ሄድኩኝ ለማለት ምን እንላለን? I went to church። መስጂድ ሄጃለሁ ለማለት I went to mosque። ስለዚህ ሄዳችሁበት ከሆነ I went፣ ሁሌ የምትሄዱ ከሆነ I go፣ ልትሄዱ ከሆነስ I will go። right? I will go።
I sleep ማለት እተኛለሁ ማለት ነው። ሁሌ የምትተኙበት ሰዓት ስታወሩ I sleep ትጠቀማላችሁ። ለምሳሌ አብዛኛው ጊዜ ስንት ሰዓት ነው የምተኛው ለማለት ምን ልትሉት ነው? What time do you usually sleep? What time do you usually sleep? አብዛኛው ጊዜ it means lifestyle, daily routine ብያለሁ። So መልሳችሁ ምንድን ነው? I usually sleep ብላችሁ at ሰዓት መጥቀስ። I usually sleep at midnight. I usually sleep at 4 or I usually sleep at 6 ማለት ይችላላችሁ። እሺ ተኝቻለሁ ከሆነ ግን I sleep at ባልም ማለት ነው። past ከሆነ because it's already a past action or a dead action, so we can say I slept. I slept ማለት ተኝቻለሁ። past tense ከሆነ I slept ላላችሁ ማለት ነው። ለምሳሌ ትናንት ስንት ሰዓት ተኛችሁ? I sleep አይባልም ማለት ነው። ትናንት ከሆነ I slept at midnight because there was a match ማለት ይችላላችሁ። ልተኛ ነው ከሆነ ግን I will sleep. Tonight I will sleep at 5. Tonight I will sleep at 6 ማለት ይችላላችሁ። I write እኔ ጽፋለሁ ማለት ነው። I write. Maybe it could be your habitual action. So you can say I write. እጽፋለሁ ለምሳሌ I write notes. I write about my story ማለት ይችላላችሁ። ጽፌያለሁ ከሆነ ግን I wrote notes. It means I took notes, right? I wrote letter ደብዳቤ ጽፌያለሁ። ልጽፍ ነው ከሆነ ግን I will write. Wow. I think ማለት አስባለሁ ወይ ደግሞ ይመስለኛል ማለት ነው አይደል? I think ለምሳሌ I think you are busy እንደሆንክ አስባለሁ ለማለት ነው አይደል? I think you are busy. አስቤ ነበር ለማለት ግን I thought past tense ምንድን ነው? I thought, right? I thought today is Monday ማለት ይችላላችሁ። ስለዚህ I think past tense ምንድን ነው? I thought። ላስብ ነው ከሆነ ደግሞ ምን ትላላችሁ? I will think። ለምሳሌ ምን አሰብ? What do you think about it? You can say I will think about it deep. Okay? I will think about it deep ምን ከሆነ በጥልቀት አስብበታለሁ ማለት ነው። I will think about it deep. Next, I eat ማለት of course እበላለሁ። ሁሌም ትወል ከሆነ I eat። ለምሳሌ አብዛኛው ጊዜ እኔ ደጅ ነው የምበላው፣ right? ስለዚህ what can I say? I said I usually eat out. eat out ማለት ደጅ ወጥተን መብላት፣ eating ከሆነ ደግሞ ቤት ውስጥ መብላት። So me personally, I usually eat out. ስለዚህ eat ከሆነ መብላት፣ በልቻለሁ ከሆነ ግን eat የለም ማለት ነው። So we can say ate. I ate ከሆነ በልቻለሁ። eat እንዳትሉ past tense ከሆነ ate, right? ለምሳሌ ቁርስ በልቻለሁ ማለት ምን ትላላችሁ? I ate breakfast. What time did you eat breakfast? I ate breakfast at 4. ስለዚህ እቺኛው ቃል ስናነባት 8 ቁጥር አድርጋችሁ አንብቡት። 8 ልበላ ነው ከሆነ ግን I will eat። በጣም ቀላል ነው። I will eat። የሚቀጥለው I drink እጠጣለሁ ማለት ነው። እስኪ ቡና እጠጣለሁ ለማለት ምን ላለን? I drink coffee. I almost never drink coffee ምን ከሆነ ደግሞ አብዛኛው ጊዜ አልጠጣም ማለት ነው። I almost never drink coffee. So almost never is frequency of verb. በጣም አሪፍ ቃል ነው። በጣም rarely ለማለት ይህንን ቃል መጠቀም ትችላላችሁ። I almost never drink coffee. My mother drink ነው የምለው ወይም my mother drinks. third person singular ስለሆነች my mother drinks coffee, right? Exactly. ስለዚህ ልጠጣ ነው ከሆነ ግን I will ብቻ ነው የምታስገቡት። በጣም ቀላል ነው። I will drink coffee. by the way የእነዚህ ሁለት ቃላት ልዩነት ድራንክ ከሆነ ጠጥቻለሁ። ድራንክ ዩ ከሆነች ግን ሰካራም ልትሆን ትችላለች። you are drunk ሰካራም ነህ ወይ ደግሞ ሰክረሃል። you are drunk ማለት ይችላላችሁ። ከሆነች ግን ጠጥቻለሁ።
ስለዚህ ልጠጣ ከሆነ ደግሞ ምን ትላላችሁ? I will drink coffee. I will drink coffee. Last, I drive. መኪና ነዳለው ነው አይደል? I drive to work. ወደ ስራ መኪናዬ እነዳለሁ ማለት ነው። I drive to work. ስለዚህ ፓስት ቴንስስ ነድቻለሁ ከሆነ ምን ትላላችሁ? ለምሳሌ ትናንትና ብዙ ማይልስ ከነዳችሁ ምን ትላላችሁ? I drove my car ትላላችሁ ማለት ነው። ስለዚህ ልነዳ ነው ከሆነ ግን ምን ትላላችሁ? በቃ ወይ ማስገባት ነው። I will drive ትላላችሁ። Thanks for watching. ይህንን ቪዲዮ ከወደዳችሁ ሼር አድርጉልኝ። Thanks a lot.